ከፈጣሪም ጋር እየተጣላን ነው። በቃ በእነሱ ምክንያት ፈጣሪም እያዘነብን ነው ምናምንና አትከፋፍሉን፣ እኛንም አትከፋፍሉን። እኔ አሁን ከማን ጋር እንደምሆን ራሱ ግራ እየገባኝ ነው በዚህ ሰዓት። ሰላም ሰላም ሰላም! ውድና የተከበራችሁ የቤካ ቲዩብ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑ ትንሽ ያየነው ያለው ነገር በቃ በጣም እያናወጠን የሆነ እከሌ ነው ብለን እንድንፈርድ እያደረገን አይደለም። ትላንትና እንዳያችሁት እኔ ሩታ ላይ ፈርጄ ነበረ፣ ግን ሩታም አብርሃምም እየሰሩ ያሉት ነገር ጥሩ አይደለም። ግን ያው ሩታ ትላንትና ያልኳችሁ ትንሽ ያወዛግባል። አብርሃም የላከልኝ ቪዲዮ ትንሽ ግራ እያጋባኝ ነው። በቃ የተላከልኝ ቪዲዮዎች፣ የተላከልኝ ሳውንዶች፣ ሪካርድ የተደረጉ ሳውንዶች ትንሽ እያወዛገቡኝ ነው ያሉት እና ምንድነው እያወዛገበህ ያለው ነገር ካላችሁ ትላንትና አብርሃም የላከልኝ ሪካርድ ያው አሰማችኋለሁ። የሆነ ሪካርድ አለ እና ደስ የሚል ነገር አይደለም። በቃ ሩታ ከሆነ ሰው ጋር ያወራችው ከዛን መድኃኒት ምናምን ብለው ግን ያው ሳስበው በሌላ ሰው የተሰራ ምናምን መሰለኝ። እንደዚህ አይነት ነገር ሪካርድ የተላከልኝ የመሰለኝና ብዙ ሳመሳሰለው እየተመሳሰለልኝ አይደለም ከሩታ ድምጽ ጋራ። ከዛን ደግሞ ቪዲዮ ተላከልኝ። ቪዲዮ ብዙ እንትን የሚል አይደለም፣ ግን ያው በቃ ሩታን እንድንጠላ የሚያደርግ ቪዲዮ ነበር የተላከልኝ። ትላንትና ከሚኪ ግሬስ ጋርም ትንሽ ተጣልተንበታልኝ። ካያችሁት ቪዲዮን በጣም እየተጋጨንበት ያለ ነገር ነውና እኔ ከሁለቱም እንደሆን እንትን አላልኩም። በቃ ከሁለቱም ወገን እንዳልሆን ነው ይሁን ያለው። ጭራሽ እሱም የሚልክልኝ እሷም በዚህ በኩል እያለችኝ ያለው ነገር እኔ እሷ ላይ ስፈርድ እሷ ያለችኝ ነገር ደግሞ በቃ ከበደኝና ዝም ብሎ ሁለት ወገን ምንነትን በምን እየጣሉ እንደሆነ ሳታጣራ እንዴት ነው አንድ ወገንን ወግነህ እከሌ ነው ጥፋተኛው ብለህ የምትለው ስትል እኛ እኮ ከዛ በፊት እኮ ካየሽ እኮ አብርሃም ላይ እኮ እንደዚህ በቃ ግን እንደዛ ከምታረግ ከሁለቱም ወገን አጣርተህ ይሻላል ምናምን ብለኝ ትንሽ አውርተን ተለያይተናልና ያለውን ነገር የተወሰነ ነገር አውርተናል። ከዛ ላይ የተወሰነ ነገር ካወራነው ነገር ላይ ያው በድምጽ ሪከርድ የተደረገውን አሰማችኋለሁ ካልሆነ እና ያንን ነው በቃ ትላንትና ያንን ቪዲዮ ከጫንኩ በኋላ የተላከልኝ ያ ነው እና እኔ ግራ ነው እየገባኝ ያለው። ከሷም እንዳትሆኑ እሷም የምትልክላችሁ እሷ የምትለው ነገር አለ፣ ከሱ እንዳትሆኑ እንደዛው እና በጣም ግራ እየገባኝ ነው። በቃ እየተደረገ ያለው ነገር ምናምን ግራ እያጋባኝ ነው። እየተሰራ ያለው ነገር እየሆኑ ያሉት ነገር በቃ ምንም ተጨባጭነት የለውም እና እንደኔ ግራ ገብቶኛል። አቅም እንደዚህ በቃ እያደረጉ ያሉት ነገር ምንም ግራ እየገባኝ ነው በዚህ ሰዓትና የማናቸውም ንግግር እየተያዘልኝ አይደለም እና እኔ ሳስበው በቃ አርፎ መቀመጥን የመሰለ ነገር የለም እና በቃ ግራ ከመጋባት እኔ ሳስበው በቃ ከግሬስ ፋሚሊ ወጥቼ ወደ ጨረቃ ፋሚሊ ልመለስ ነው። ምን ትላላችሁ ፋሚሊዎች? ወደ ጨረቃ ፋሚሊ ልመለስ ወይስ የግሬስ ፋሚሊን ለማስታረቅ ልሞክር? የግሬስ ፋሚሊ ያው አንዱን ብቻ እንትን ነው ሚስጥራቸውን እየተወጣጡ ቁጭ ብለው የራሳቸውን ክፍተታቸውን አውርተው ራስ በራሳቸው መፍታት ያልቻሉትን ከዛን እሱም ለሌላ ሰው ሚስጥሩን ያውጣል፣ እሷም እንደዛው በቃ ሚስጥር እየተወጣጡ በእልህ እያደረጉት ያሉት ነገር እንዳይፋቱም አብረው እንዳይሆኑ እያደረጋቸው ነው ያለውና ሰው ደግሞ ለመፍረድ ይሮጣል። እኔ ራሱ ያደረኩት ነገር ስለሆነ ማለት ነው። መጀመሪያ አብርሃም ላይ ፈረድኩኝ በብዙ ቪዲዮ። ከዛን ደግሞ ከትላንት ወዲያ ደግሞ ዞር ብዬ ደግሞ ሩታ ላይ ፈረድኩና በጣም እያደረኩት ባለው ነገር እኔ በጣም ነው እየደበረኝ ያለው። በጣም ውስጥ እያዘነኝ ያለውና ከፈጣሪም ጋር እያጣሉኝ ነው ሳስበው። ከፈጣሪም ጋር እየተጣላን ነው። በቃ በእነሱ ምክንያት ፈጣሪም እያዘነብን ነው ምናምንና ከፈጣሪ ጋር ከምጣላ ከፈጣሪ ጋር ደግሞ እንትን ከምል ቢቀርብኝ ይሻላልኝ። ሰላም ወዳለበት ቤት ውስጥ ገብታችሁ ሰላም ካለው ሰው ጋራ የዛን ሰው እንትን ማለት ይሻላልኝ። ሲጀመር ስለ ሰው ማውራት በጣም ነው የሰለቸኝ በዚህ ሰዓት ነው። ስለ ሰው ማውራት ስለ ሰው እንትን ማለት በጣም የደከመኝ ሰዓት ቢኖር በዚህ ሰዓት ነው። በቃ ለምን ሁሉም ቤት ጤነኛ አይደለም። የሁሉም ቤት ላይፍ ጤነኛ ስላልሆነ ሁሉም እያደረገ ያለው ነገር ከሌን አጥፍቷል እንዳንል በቃ የትኛውም ሰው እያደረገ ያለው ነገር ጤነኛ አይደለም። አብርሃም እያደረገ ያለው ነገር፣ ሩታም እያደረገች ያለችው ነገር፣ ሄርሜላም እኔ በቃ ከሁላቸውም እንትን ማለት ነው የከበደኝ። ለምን ሄርሜላም ከአብርሃም ጋር ቆይታለች በዚህ ሰዓት፣ ሩታም ከሱ ጋር ቆይታለች። በቃ አብርሃም አብሯቸው ነው የቆዩ። አስቡት ካሁን እነዚህን እከሌ በቃ ብለን እንዳንፈርድ
ይከብዳል። አሁን ለምን እኔ ቢመለስ ደስ ይለኛል ወደ ሩታ አብርሃም ወደ ሩታ ቢመለስ ደስ ይለኛል። ለምን ካላችሁኝ መጀመሪያም ጓደኝነት የጀመሩት የፍቅር ጓደኝነት የጀመሩት ትዳርም የጀመሩት የትዳር ማንነትንም የተረዳው በሩታ ነው። ኤርሜላ ቅርብ ጊዜ ነው የመጣችው፣ እናንተም ታውቃላችሁ። እና ኤርሜላን ያመጣት እንደውም ብሩኬ ነበረ። እኔ እንደውም ብሩኬ ብዙ ፋይል አለኝ፣ በእሷ በኩል እንትን የተባለልኝ የሁለታቸው ፋይል እኔ ጋር ብዙ ፋይል አለ። ብሩኬና ሄርሜላ ያደረጉት ሁለታቸው የሰሩት ፋይል እንትን እኔም ጋር አለ። ምንድን ነው ካላችሁኝ ኤርሜላ ብሩክ ጋር አብረው እያሉ አብርሃም ጋር ሳትመጣ በፊት ከብሩክ ጋራ እንትን ካለች በኋላ ነው ወደ አብርሃም የመጣችው። ከብሩክ ጋር ሴክስ ካረገች በኋላ ሴክሹዋል ቪዲዮ እንትን ካለች በኋላ እንደፈለገች ከዘነጠች እንደፈለገች ካበደች በኋላ በቃ ላይፍ ቅጭት ካረገች በኋላ ነው ከብሩክ ጋራ ከዛ በኋላ ወደ አብርሃም የመጣችው። የብሩክ አላረካትም መሰለኝና ወደ አብርሃም ደግሞ መጣ። አብርሃም ተመችቷታል፣ ከአብርሃም ጋር ቆይታለች። ያ ነው አንድ እንትን እያለን ያለ ነው። በቃ ኦልሬዲ አብርሃምን አለቀውም ከምትሉ አንድ ነገር በቃ ወይ ወስንና አብርሃም ወይ ወደ አንዳ ወይ ወደ ሩታ ወይ ወደ ሄርሜላ ሂድ። የግሬስ ፋሚሊንም አታሰቃይ። በቃ የግሬስ ፋሚሊንም አትከፋፍል። የሩታ ግሩፕ የሄርሜላ ግሩፕ እየተባለ ግሩፕ ተከፋፍሎ እንትና አትበለን። በቃ አታሰቃዩን፣ አትከፋፍሉን፣ እኛንም አትከፋፍሉን። እኔ አሁን ከማን ጋር እንደመሆን ራሱ ግራ እየገባኝ ነው በዚህ ሰዓት። ሄርሜላ ትክክል ትሁን ሩታ ትክክል ትሁን ማን ትክክል ይሁን ግራ እየገባኝ ነው። ስህተቱ ያንተ ስህተት ነው አብርሃም። እኔ ግልጹን ስነግርህ ስህተቱ ያንተ ስህተት ነው። ባለትዳር እንደሆንክ እያወቅ ትዳር እንዳለህ እያወቅ ትዳር ባለትዳር እንደሆንክ እያወቅ አንተ እንዴት ነው ሌላ ሴት ጋር የምትመኘው? ሌላ ሴት እንዴት ነው የምታየው? ያችም ሴት ያገባሃትም ሴት እኮ ተመሳሳይ ጾታ ነው ያላቸው። ያችኛዋ ውስጥ ወርቅ እኮ አይደለም ያለው። እንዴት ነው የምትሳሳተው አንተ? ሄርሜላ ጋር የሆነ የለመድከው ነገር ሊኖር ያለመድከው ወርቅ ሄርሜላ ጋር ወርቅ የለም። ሩታ ጋር ደግሞ እንትን አይደለም የተለመደ የሆነ የወደቀ ነገር አይደለም። የሁለቱም እኩል ነው፣ ያው ነው። እኔ ግልጹን ስነግርህ በቃ እንትን አትበል። ሩታ እንደውም በዚህ ሰዓት ትሻላለች ላንተ። ለምን የልጅ አባት አድርጋለች። የምትወደው ቲክቶክ ላይ እንደለቀቀው ጓደኛዬ፣ በቃ በዚህ ሰዓት የልቤ ጓደኛ እንደ ልቤ ማወራው የምትለውን ሰው የሰጠችህ ሩታ ናት፣ ሄርሜላ አይደለችም። ሄርሜላ እንደውም ትዳርህ እንዲበጠበጥ ህይወትህ እንዲረበሽ ነው ያደረገችህ እንጂ ትዳርህ እንዲቀጥል ትዳርህ እረፍት አግኝቶ ሰላም አግኝተህ እንድትኖር አይደለም። እንደውም ጭራሽ ሰላምህን የነሳችህ። መጀመሪያ እኛ ሄርሜላ ሳትመጣ በፊት የነበረውን ህይወት እናውቃለን እኮ አይደል? ሁላችንም እናውቃለን ይሄንን ላይፍ። ግን እሷ ከመጣች በኋላ ደግሞ ያው መለያየት፣ ጎጣ ለጎጣ ምናምን መደራረግ ጀመራችሁ። የሆነ ግሩፕ 200 ምናምን ሺህ የሩታ ተከታይ 80 ምናምን ሺህ የሄርሜላ ተከታይ ግሩፕ ሆናችሁ ተለያያችሁ። ግን ይሄ ሁሉ ሰው መጀመሪያ ማንን ይወዳን ነበር ካላችሁኝ ሩታን ይወዳን ነበር። ሩታን የማያደንቅ ሩታን ንጉስ ያላረገ የትኛውም የግሬስ ፋሚሊ የለም። ሩታን አድንቆ ያላለፈ የትኛውም የግሬስ ፋሚሊ የለም። አስቡት እስኪ አሁን አንድ ቀዳዳዋ ከተመሳሳይ ከሆነች ሴት ጋር መጣና ወደዛች በሁለት ግሩፕ የምንከፈለው በምንድን ምክንያት ነው? የአንድ ሰው ጥፋት ነው የሁሉ ጥፋት፣ የጓደኞቹ ጥፋትና የራሱ የአብርሃም ጥፋት። አብርሃም ጓደኞችህን አትስማ፣ ትዳርህ እንዳይረበሽ ትዳርህን ከትዳር ጋር ውይይት እያደረግ ራስህን ችለህ ኑር ስንልህ አልሰማ አልከን። ጭራሽ ባስ ብለህ ደግሞ ቤት ተከራይተህላት አብረሃት እየኖርክ ነው። ያላገባሃት ሴት ጋር አብረህ እየኖርክ ነው። ሲያሸኝ ነው በል ሲልህ ነው የምትመጣው። አስበው እስቲ
ትዳር እያለ ትዳርህን ትተህ ሌላ ቤት ውስጥ አንተ ሌላ ቤት ውስጥ እሷ ደግሞ ቤቷ ውስጥ እየኖረች ይሄ ምን ማለት ነው? ይሄ ሁሉ ነገር የመጣው እኔ እርግጠኛ ነኝ አዲስ አበባ ከገባችሁ በኋላ ነው። እዚህ እያላችሁማ ፍቅራችሁን እኮ እኛ እኮ እናውቀዋለን ጥግ ድረስ። እነዚህ ልብሳቸው አንድ ላይ በመርፌ ነው እንዴ የተሰፋው? አንድ ላይ እንዳይንቀሳቀሱ ተደርገው ነው እንዴ እንትን የተባሉት? እንዳይላቀቁ ነው እንዴ የተሰፉት? በቃ እስከምንል ድረስ ፍቅራችሁን አሳይታችሁናል እኮ አይደል? እኔ እንደ ግሬስ ፋሚሊ የትም ፍቅር የለም እስከምንል ድረስ አሳይታችሁናል። አሁን ምን መጣሽ? ሚከፋፍለን፣ ሚለያየን፣ ሚገነጣጥለን ምን መጣ? ንገሩኝ እስኪ። ለዚህ የሚያበቃን ምን መጣ? ለዚህ የሚያደርሰን ነገር ምን መጣ? ምን ታይታችሁ ነው ለዚህ የበቃችሁት? እዚህ የደረሳችሁት ምን ታይታችሁ ነው? እስቲ ንገሩኝ። ኦዲየንሶችም እስቲ አሁን እስቲ ንገሩኝ እስቲ መከፋፈል የሚባለው ነገር እዚህ ያደረሰን ምንድነው? ንገሩኝ እስቲ። እንዲህ ምናብድለት እንዲህ ምንሆንለት አብርሃም ስህተት ነው። ተው ስንለው መጀመሪያ ላይ እረፍ ስንለው እናንተም በላይቭ እየገባችሁ ላይቭ ላይ መጥቶ እረፍ ተው ከዚች ሴት ጋር ይቅር እስከምትሉ ድረስ እናንተ እቺን ሴት ሪጀክት እስከምታደርጉበት ድረስ አስቡት እስቲ። አሁን ግን ጭራሽ ተላመዳችሁና አክሴፕት አድርጋችሁ ተቀመጣችሁ፣ ተለማመዳችሁ። አስቡት እስቲ። እንደዚህ ተለማምደን እንደዚህ መለያየታችንን ወደነው ከሆነ በጣም ነው የሚከብደው። እንደዚህ ተለያይተን ከቀጠልን እንኳን አስቡት፣ ከፈጣሪም ጋር እንደዚህ ነው የምንለያየው። እንዴ ነው ከፈጣሪያችንም ጋር ይጣላ ነው። እንደዚህ ነው። ወደ መጣው ሰው ተለይተን የምንሄድ ከሆነ ደስ አይልም። ንፋስ ወደ ነፈሰበት እንደዚህ ከንፋሱ ጋር የምንል ከሆነ ቋሚ የግሬስ ፋሚሊ የሆነን ካልቀጠለን በቃ የመጀመሪያዋን አስወጥተን አዲስ ሰው ሳይሆን የመጀመሪያዋን ራሷን አጥብቀን ካልያዝን የግሬስ ተብሎ እንዲጠራ ያደረገችው ግሬስ ፋሚሊ የሚለውን ስም እንዲወጣ ያደረገችዋ ራሷ ንጉሷ እያለች ለምን ሌላ ጋር ትሄዳላችሁ? ለምን ሌላ ጋር እንሄዳለን? ለምን? እኔ ዛሬ ይሄንን ቪዲዮ ስሰራ በጣም ከፍቶኝና ደብሮኝ እየሰራ ያለሁት በቃ መጀመሪያ ፈገግ ልል እችላለሁ ምናምን፣ ግን ውስጤ ላይ ጥያቄ የፈጠረ ነገር ያለ ስለሆነ ነው። በቃ እንኳን ለዚህ ነገር ይቅርና ለህይወት ራሱ ግራ እየገባን ባለንበት ዘመን፣ ለመኖራችን ግራ እየገባን ባለንበት ዘመን፣ እንዴት እንደምንኖር እንዴት እንደምንሆን ግራ እየገባን ባለንበት ዘመን፣ ሰው ራሱን ማጥፋት በሚፈልግበት ሰዓት እንዴት ነው ቆይ አሁን እንደዚህ ተከፋፍለን የምንኖረው? አይታችሁታልኝ አብርሃም አይታችሁታል አይደል? አብርሃም የሰራልኝ ቪዲዮ ራሴን ከማጥፋት የዳንኩበት ቪዲዮ ነው እሱ። ስራ ስላጣሁኝ እንደዚህ አይነት ቪዲዮ ስለሰራልኝ ነው አይደል? ግን በቃ እንደዚህ አይነት ላይ ህይወት ላይ የሆነን ራሱ ቆይ አይደል? እንዴት ነው ተለያይተን ተገነጣጥለን ነው እንደዚህ ነው የምንቀጥለው? እንዲህ ነው የሚቀጥለው የግሬስ ፋሚሊ? አስባችሁታል? እንደዚህ ተገነጣጥለን የሄርሜላና የሩታ ፋሚሊ ተብሎ የግሬስ ፋሚሊ የነበረው የሄርሜላና የሩታ ፋሚሊ ተብሎ ሲለያይ ሩታን የሚወድ ፋሚሊ እና ሄርሜላን የሚወድ ፋሚሊ ተብሎ ሲለያይ አስባችሁታል? እዚህ ጋር እኮ መሀል ላይ እየተጫወተ ያለው አብርሃም ነው። አንዴ ወደ ሩታ ይመለሳል፣ አንዴ ወደ ሄርሜላ ይሄዳል፣ አንዴ ሄርሜላን ያስቀይማታል፣ ይመጣል ወደ ሩታ፣ ከዛ ሩታ ጋር ይመጣል ደግሞ ሩታን ያስቀይማትና ወደ ሄርሜላ ይሄዳል። ይሄ ምን የሚባል ነገር ነው? ምን የሚሉት ነው? ደስ የማይል ነገር ነው እያደረግክ ያለው አብርሃም። ራሱ ቢቀርብህ ነው የሚሻለው። በቃ እንደዚህ አይነት ነገር ባታደርግ ነው የሚሻለው። እኔ ከዚህ በኋላ አንተን ነው የምናገረው፣ ሌላ ሰው አልናገርም። ቅርቤ አንተ ነህ፣ ከሄርሜላ በላይ ቅርቤ አንተ ነህ። ሄርሜላን ካጠገቡ ራቂ ብዬ አልናገርም ከዚህ በኋላ። በጣም ቅርቤ ስለሆንክ ለአንተ እናገርሃለሁ። እማቀህ ጓደኛዬ አብሮ አደጌ ስለሆንክ ለአንተ እናገርሃለሁ። ይሄ ነው በቃ ልልህ የምችለው። ገባ? እና ሩታ በርችልን፣ ጠንክሪልን። ብዙ ነገር የሚያደክም ነገር ሊኖር ይችላል። ዛሬ ግን ይህንን ቪዲዮ ለአንቺ ነው ይቅርታ ቪዲዮ የምሰራው። አንድም በቃ ትላንትና ላደረግኩት ነገር፣ ትላንትና ለተናገርኩት፣ ትላንትና ላጠፋሁት ነገር በሙሉ፣ ትላንትና ለሰራሁት ነገር በሙሉ ተጠያቂ እኔ ነኝ። ይቅርታ አድርግልኝ። ትላንትና በሰማዋቸው ነገሮች፣ ትላንትና እየተደረጉ ባሉት ነገሮች
ከትላንት ወዲያ በተላኩልኝ ነገሮች አይቼ ከዛን አንዳንድ ነገሮች ሲጨማመሩብኝ ደስታንም ሳይ ከደስታ በፊትም የነበሩትን ቪዲዮዎች ሳይ ትንሽ አንቺንም ጥፋተኛ አድርጌ ነበር። ግን ጥፋተኛ መሆን ማን እንደሆነ ደግሞ ሳስበው አሁን ደግሞ ቆም ብዬ ማታ አንቺንም ካዳመጥኩ በኋላ እሱንም ካዳመጥኩ በኋላ ጥፋተኛ ማን እንደሆነ ሳስብ ማን እንደሆነ ለይቻለሁ። እኔ ጥፋተኛው ማን እንደሆነ አውቄያለሁ። ጥፋተኛው ማን እንደሆነ ከተረዳሁኝ በቃ በቂ ነው ለኔ። ማን እንዳጠፋ ካወቅኩኝ ለኔ በቂ ነው። የግሬስ ፋሚሊዎችም ይህንን ነገር ልታውቁት ልትረዱት ፈልጋለሁ። ማን እንደዚህ እንዳረገ ማን እንደዚህ እንዳጠፋ እንድታውቁ እንድትረዱ ፈልጋለሁ። እና በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ በቃ።